በዛሬ ቪዲዮአችን የምናየው ስለ ግፊት የሚያሳያቸው ምልክቶች እንዲሁም የአኗኗር ስርዓትን ማሻሻያዎች እንዴት የአኗኗር ስርዓት አሻሽለን ደም ግፊት መቀነስ እንችላለን የሚለው ነው። ደም ግፊት እንደሚታወቀው ሳይለንት ኪለር በመባል ይታወቃል። ስለዚህ እውነት ለመናገር ትክክለኛውን ማወቅ የምንችለው በመለካት ብቻ ነው። ስለዚህ በአቅራቢያችሁ የሚገኘውን ጤና ተቋም ሄዳችሁ የደም ግፊት መጠናችሁን እንድትለኩ አበረታታችኋለሁ። ነገር ግን አንዳንድ ምልክቶችን ሊያሳይ ይችላል። ለምሳሌ ራስ ምታት፣ እስር፣ ድካም፣ መዛል፣ ከመጠን በላይ ያለፈ ላብ እንደ ማስታወክ አልፎ አልፎ እነዚህ ምልክቶች ያሳያል። ነገር ግን ይህ ምልክት ያለባችሁ ሰዎች በሙሉ የደም ግፊት አለባችሁ ማለት አይደለም። እነዚህ ምልክቶች ደግሞ አላሳያችሁም ማለት ደም ግፊት የለባችሁ ማለት አይደለም። ስለዚህ የምታወቁ አንድና አንድ በመለካት ነው። ስለዚህ ብትለቁ ቆንጆ ነው። አንድ ሰው እንግዲህ ደም ግፊቱ ከፍ ብሏል ከተባለ ምን አይነት የኑሮ ስታይል መከተል አለበት የሚለው እናያለን። መጀመሪያው ክብደትን መቀነስ ነው። ስለዚህ ክብደቱ ከፍ ያለ ሰዎች ክብደታችሁ እንድትቀንሱ በተለይ ቦዲ ማስ ኢንዴክሳችሁ ከ25 ኪሎ ግራም ፐር ሜትር ስኩዌር በላይ የሆናችሁ ሰዎች እንድትቀንሱ አበረታታችኋለሁ። ቦዲ ማስ ኢንዴክስን እንዴት ሰርተን ማወቅ እንችላለን ለምትሉ ሰዎች ኮመንት ላይ ብታሳውቁን እንዴት ካልኩሌት አድርገን የየራሳችን ቦዲ ማስ ኢንዴክስ እንዴት ማወቅ እንደምንችል አሳያችኋለሁ። በኮመንት ብታሳውቁኝ ደስ ይለኛል። ሁለተኛ የአልኮል መጠን መቀነስ ነው። ሶስተኛ በየቀን የምንወስደው የጨው መጠን መቀነስ ነው። ጨው እንግዲህ ሶዲየም ክሎራይድ ብሎ አንዳንዴ ደግሞ ሳልት ብሎ አንዳንድ ፓክድ ፉዶች ላይ የታሸጉ ምግቦች ላይ ይታያልና ስለዚህ በቀን የምንወስደው የጨው መጠን መቀነስ በጣም ሪከመንድ ይደረጋል። ከዚሁ ጋር ተያይዘው በየቀኑ የምንወስዳቸውን ፖታሺየም፣ ካልሺየም እና ማግኒዥየም መጨመር ደግሞ በጣም አስፈላጊ ነው። ስለዚህ ፖታሺየም፣ ካልሺየም እና ማግኒዥየም ያላቸው ምግቦች በየቀን ምግባችሁ ውስጥ ብታካቱ በጣም ይመከራል። የሚቀጥለው ታጨሱ ሰዎች ማጨስ ታቆሙ በጣም ይመከራል። ከሱ በተከተለ ስፖርት ነው። ቢያንስ በአብዛኛው ቀናቶች ውስጥ በሳምንት በአብዛኛው ቀናቶች ውስጥ ስፖርት በትንሹ ለ30 ደቂቃ ብትሰሩ ለደም ግፊት መቀነስ በጣም አስተዋጽኦ አለው። በተለይ ኤሮቢክ የሚባሉ አይነት ስፖርት አይነቶች ማለት ነው። የመጨረሻው ጭንቀት ነው። እንግዲህ በተቻለ መጠን ጭንቀትን መቀነስ ለደም ግፊት ትልቅ አስተዋጽኦ አለው።